ዛሬ መጨረሻ ቀን ነው ይቅርታ ለመጠያየቅ። ምክንያቱም ነገ የቅዱስ ቁርባን ወይም የጌታ እራት ቀን ነው። የጌታ እንደምናስጋ ስንካፈል ደግሞ የበደልናቸውን ይቅርታ ጠይቀን የበደሉንንም ምሕረት አድርገንላቸው ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት አይቻልምና ሰዎችን አስቀይሞ ወይም ሰውን ተቀይሞ ተደብቆ የጌታን እራት መካፈል ቀጥታ ከሰማይ የመጣን በረከት መካፈል አይደለም። ስለዚህ ወንድም እህቶቼ ዛሬም እናንተ ፊት እንደዚህ የተገኘሁት ያሳዘንኳችሁን ይቅርታ ለመጠየቅ ያሳዘናችሁኝንም ደግሞ ይቅር ለማለት ነው። እኔ ታሪክ በጣም አስከፊ የሆነውን ባለፈው የተፈጠረውን ታሪክ በደንብ ታስታውሳላችሁ ብዬ አስባለሁ። አንዳንድ እህትና ወንድሞች ላይ ቂም ይዤ ነበር። ምክንያቱም ከኔ ጋር ትውውቅ እያላቸው ላፍታ እንኳን በውስጥ መጥተው እኔን ሳይጠይቁኝ እና ሳይረዱ ከአንደኛ ወገን ብቻ በመስማት ለእኔ ያላቸውን ጥላቻ በግልጽ ሲገልጹ ነበር። በእርግጥ የሆነው ነገር ትክክል ቢሆንም ግን ደግሞ ሰምቶ መረዳት የሚቻል ነገር ነበረ። ይህ ሁሉ ስህተት የተፈጠረው ላፍታ ሰምቶ የመረዳትን ፍላጎት ማጣት ነው። ሆኖም ግን ያን ለማብራራት አይደለም ዛሬ መጣሁት። የበደሉኝንም ይቅር ለማለት የበደልኳቸውንም ይቅርታ ለመጠየቅ ነው አመጣጤ። በዚህ ጉዳይ ላይ አንደኛ ደረጃ ላይ የማስቀምጠው አቡሽን ነው። ከአቡሽ ጋር የተፈጠረውን ነገር ምንም እንኳን በቤተ ክርስቲያን ሰዎችና በምናውቃቸው ሰዎች በኩል የተያዘ ቢሆንም በሶሻል ሚዲያ ላይ የተሻለ እይታ እንዲያገኝና ብዙ ሰዎችን ትኩረት እንዲሰርቅ ሲባል ነገሩን ከአንድ ክርስቲያን እንደሚጠበቅ ሳይሆን በተቃራኒው አቅጣጫ እንዲሄድ ተደርጓል። ከዛም አልፎ ወዳጅ ዘመዶቼን እንዲሁም ቤተሰቦቼን እና አብረውኝ ያደጉም ሆነ አብረውኝ በስራ ላይ የሚገኙ ጓደኞቼንም ጭምር በመጥፎ አንደበት አስቀይመዋል። ቢሆንም እግዚአብሔር ይመስገን ፍጻሜው አልተበላሸም። እግዚአብሔር እሱንም አስቦታል። በደጋግ ወንድምና እህቶች ምክንያት ከመንገድ አልቀረም፣ ነገሮች ተስተካክለዋል። ወገኖቼ ከአንድ ወገን ብቻ ተሰምቶ ፍርድ አይተላለፍም። የሆነውን ነገር በትክክል ለመረዳት ከሁለቱም ወገን መስማትን ያሻል። በሁለተኛ ደረጃ ደግሞ የሚቀመጠው ግዛቸው ጥሩ የሶሻል ሚዲያ እይታንና በደንብ አገናዝቦ አለማስተዋልን ያቀፈ እና ነገ ምን ይሆናል የሚልን ማስተዋል ያጣ አካሄድ በትክክል በግልጽ ታይቶበታል። ቢሆንም ግን ወንድሜ ነው፣ ገፍትሬ አልጥለውም። ጣላት መቀያየም በትክክል ያለ ነው። ተቀያየምን ወይም ይሄ ነገር ለምን ተፈጠረ ተብሎ ቁጭት ውስጥ አይገባም። ምክንያቱም የብርሃንን ዋጋ የምናውቀው ጨለማ ሲመጣ ነው። ስለዚህ ግዛቸው የተባለ ወንድም በጓደኞቼ ላይ በማቃቸው ዘመድ አዝማዶቼ ላይ ፎቶ በመለጠፍ ስድብ ቃላቶችን ለተናገረው እንዲሁም እኔንም ያልተገባ ቃላት ለተናገረው በጌታ በኢየሱስ ክርስቶስ ስም ይቅር ብየዋለሁ። በሶስተኛ ደረጃ ላይ ሰላም ትውውቅ እያለ ግንኙነት እያለ ነገሮችን ጠይቆ መረዳት ሲቻል ከአንድ ወገን ብቻ በመስማት በጨለምተኝነትና በጥላቻ የተነሳ ነገሮችን እሷ የፈለገችው አቅጣጫ ይዞ ብቻ እንዲሄድ አድርጋለች። እንዲህ ስናገር ከእሷም በኩል ደግሞ ለእኔ ማብራሪያ እንዲሰጥ ብዬ ፈልጌ ማውራ ይመስላል። ነገር ግን ይቅር ማለት ካለብኝ ደረሰብኝንም ደግሞ አውጥቼ ተናግሬ ሲሆን ከልቤ ይቅር ማለት እንችላለሁ፣ ወይም ውስጤ ምንም አይነት ቁርሾ አይቀርም ማለት ነው። ስለዚህ ይህን ነገር ላደረሰችብኝ ሰላምን በጌታ በኢየሱስ ክርስቶስ ስም ይቅር ብያታለሁ። የጌታ እራት መካፈል ካለብኝ የትኛውንም ውስጥ ያለን ቁርሾ አስወግጄ ይቅር ማለት አለብኝ። ከዚህ ብዙ ወንድምና እህቶች ትረዳላችሁ በትክክል ብዬ አስባለሁ። በሶሻል ሚዲያ ላይ በጣም አብዛኞቻችሁ እንዳያችሁት የተፈጠረው ነገር በጭራሽ ቀላል የሚባል ነገር አልነበረም። ከዛም ወገን ሆነ ከዚህ ወገን እስከ ጥግ ድረስ ያልተገባ ቃል ማውራት፣ ክርስትናን ጥሎ ለመሰዳደብ ተኪዷል። ነገር ግን እግዚአብሔር መልካም ነው። አብዛኞቻችሁ ከዚህ ብዙ ትምህርት ትወስዳላችሁ ብዬ